የዕለት ተዕለት የሰዎች እንቅስቃሴ ውስጥ ብዙ ትርጉም አለው። ለሰው ልጆች በርካታ የጤና ጥቅሞችን ይሰጣል። አዘውትሮ የአካል ብቃት እንቅስቃሴ ሲሰራ ጭንቀትን ይቀንሳል፣ አለፍ ሲልም የአእምሮ ጤናን ያሻሽላል። እንደዚሁም በራስ መተማመንን ይጨምራል። ጥሩ የሆነ አቋም እንዲኖረንም ያደርጋል። በተጨማሪም ዘርፉ የአካል ጉዳት አደጋን ለመቀነስና አጠቃላይ ጤናን ለማሻሻል ይረዳል። ከስፖርት ዘርፎች አንዱ የሆነው የጂምናስቲክ ስፖርት አይነት ሚዛንን፣ ቅንጅትን፣ ተለዋዋጭነትን፣ ጥንካሬንና ጽናትን የሚጠይቁ ብዙ እንቅስቃሴዎችን በውስጡ አጣምሮ የያዘ ስፖርት አይነት ነው። የጂምናስቲክ ስፖርት የጥንት ግሪኮች ፈረሶቻቸውን ለመጫንና ለማውረድ ይጠቀሙበት ከነበረው ልምድ የተወሰደ መሆኑ ይነገራል። ጂምናስቲክ ስፖርት ባደጉት ሀገራት ለወጣቶች የስራ እድል ከመፍጠር አልፎ የገቢ ምንጭና ባህል እየሆነ መጥቷል። በኢትዮጵያም እንዳደጉት ሀገራት ባይሆን እንኳን አሁን ላይ እየተለመደ ነው። እንደምን ውላችኋል ውድ ተመልካቾቻችን። ዛሬ በቦንጋ ከተማ ከሚገኙ ጂምናዚየም ቤቶች ውስጥ አንዱ በሆነው በአብርሃም ጂምናዚየም ቤት ውስጥ ነው የምንገኘው ማለት ነው። በጀርባዬ እንደምትመለከቱት ብዙ ሰልጣኞች እየሰሩ ይገኛሉ። ከነሱ ጋርና ከሰልጣኛቸው ጋር አብረን ቆይታ የምናደርግ ነው የሚሆነው። ውድ ተመልካቾቻችን በዛሬው የስፖርት ዝግጅታችን በቦንጋ ከተማ ከሚገኙት ጂምናስቲክ ቤቶች መካከል በተለምዶ ገበያ ሜዳ ተብሎ በሚጠራው አካባቢ የሚገኘው አብ ጂምናስቲክ ጋር የተያዘ ፕሮግራም አስተናድተናል። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋበዝናችሁ። ሰልጣኞችን ተቀብሎ በሁለት ፈረቃ እያሰለጠኑ እንደሚገኙ ነው የማይከሉ ባለቤትና አሰልጣኝ ኢንስትራክተር አብርሃም የገለጹት። አሁን ያሳየናችሁ ክብደት ማንሳትና ሰውነት መገንባት ከሚባሉት ለክብደት ማንሳት ውድድር የተዘጋጁ ካሉ ልጆች ለማሳየት ያክል ያቀረብነው ተወዳዳሪ ነውና እጅግ ከኪሎ የተሻለ በአገር አቀፍ ደረጃ የተሻለ ውጤት ሊያመጡ ከሚችሉ ልጆች አሁን ባለው የአገር አቀፍ ሚኒማ በቅርበት ስለሚከታተል ለዛ የሚመጥን ዝግጅት ነው ያረኩ ያለው። ለዛም የሚሆን ውጤት ማምጣት የሚችል ልጅ ነውና ከዛ ስንመለስ አሁን ደግሞ የምንጀምረው ቦክስ መደበኛ ቦክስ ስልጠና ነው። ቦክስ ስልጠና ደግሞ ከጀመርንበት ጊዜ ጀምሮ ከሀገር ውጭም በራስ ጥረትና በሰውየው መልካም ፍቃድ ባገኘነው ስልጠና መሰረት ኢንስትራክተር ካሳሁን በቀለ በሚባል ካናዳዊ በሚያደርግልን የስልጠናና የትጥቅ ድጋፍ ለቀጣይ ዞናችንንም ክልላችንን አልፎ ሀገራችንን የሚወክሉ ቦክሰኞችን ለማፍራት በግል ጥረት እያደረግኩ እገኛለሁና አሁን በየዕለቱ ከሚደረጉ እንቅስቃሴዎች አንዱ ቦክስ ነውና ከዚህ በመቀጠል አሁን የምናደርገው የቦክስ ስልጠና ይሆናል። እንድትከታተሉ ጋብዛለሁ። በማይከሉ የቦክስ ተወዳዳሪዎች፣ የከባድ ሚዛን አንሺዎች እንዲሁም ለጤና አገልግሎት የሚሰሩ የተለያዩ የማህበረሰብ ክፍሎች እየሰሩ ይገኛሉ። በተለያየ መስክ ለውድድር የሚሰሩ ስፖርተኞች በበኩላቸው ስፖርት በመስራታቸው ብዙ ጥቅም እንዳገኙ ይናገራሉ። ስፖርት በጣም እዚህ ከጀመርን ጀምሮ በጣም ደስ የሚል አሳሰብ አለን። ደስ የሚልም ለውጥ አገኝተናል። ቢያንስ እዚህ ስፖርት ከጀመርን 4ኛ ዓመታችን ይዟል። በዛ ሰዓት ውስጥ ላይ አሁን በዞናችን ተወክየም ለውድድርም እየበቃው ነኝ። አሁን የተለያየ ክብደት ለማንሳት
የተለያየ ኤክሰርሳይሶች ኪክ ቦክሶችን ለመስራትም ዝግጁ ነኝ። በሳምንት ቢያንስ 3 ጊዜ እገባለሁ እና ጥሩ ነው ገምታለሁ። ለጤንነትም ለሁሉ ነገርም በቃ ሳልሰራ ከወጣሁት እና ሰላም የለኝም፣ ደስተኛ ሆኛል። ሁሉም ስሰራ ስፖርት ላይ ሲሆን ሁሉ ደስተኛ ነኝ እና ለዚህ ሁሉም ሰው እንዲሰራ እፈልጋለሁ። ሌሎች ወጣቶች አላስፈላጊ ቦታ ጊዜያቸውን ከማሳለፍ ይልቅ ስፖርት እንዲሰሩም ይመክራሉ። እነዚህ አሁን በተለያየ ቦታ ላይ አሁን ያሉ ልጆች አሁን እዚህ መጥቶ እንዲሰሩም በጣም ትኩረት ያደረግን ነው። እኛ በምንሄድበት በተለያየ ቦታ ላይ ባነር ለጥፈን እዚህ አብጅም ቦንጋ ላይ እዚህ ላይ ተገኝቶ እንዲሰሩ ከተለያየ ከሱስ ከተለያየ ከመጠጥ ከተለያየ ነገሮች እዚህ መጥቶ እረፍት እንዲያገኙ እዚህ መጥቶ ስፖርት ቢያንስ ቢሰሩ በጣም የተለወጠ ለውጥ ያገኛሉ የሚል አስተሳሰብ አለኝ በራሴ በኩል እና ሁሉም ሰው ቢሰራ ለጤንነታቸውም ለሁሉም ነገር ጥሩ ነው ብዬ ገምታለሁ እና ለዚህ ሁሉም ሰው እንዲሰራ እፈልጋለሁ። ብዙ ፈተናዎች ነበሩኝ፣ ግን በዛ ፈተና ውስጥ ሁሉ እግዚአብሔር በረዳኝ በለፋውት በትጋት መጠን በእግር ኳስ ማንም በማይስተካከሉ መልኩ ዋንጫዎች ከእጅ ወጥቶ አያውቁም። ያዘጋጀሁትን ፕሮፖዛል ሌሎች ትላልቅ ክለቦችም ተቀራምቶ የሚወስዱበት ደረጃ ነበረና ከልጅነቴ ነው የጀመርኩት ስፖርቱ እና በዚህ ላይ አሁን እግዚአብሔር በረዳኝ መጠን ኢንተርናሽናል ኮርሶችን መውሰድ ፈልጋለሁ። አሁንም ኦሬዲ እየወሰድኩ ነው ያለሁት። እዚህ ቤት አሁን የምንሰራው ቦክስ ኢንተርናሽናል የሆነ ቦክስ ነውና እየሰራን ያለ ነው። ስፖርተኞቹ በተጨማሪም በዘርፉ የሚታዩ ችግሮች ለውጤታማነታቸው እንቅፋት እንደሆኑ ያስረዳሉ። እኛ በምንሰራበት ሰዓት ላይ ብዙም ድጋፍ የለንም። ድጋፍ የተደረገልን አይደለም። እኛ በራሳችን አቅም በራሳችንን ስትራቴጂ ነው እኛ እየሞከርን ያለ ነው። በዚህ በምንሰራበት ሰዓት ላይ ያው ድጋፍ ያስፈልገናል። አሁን ቢያንስ ለእኛም የጎለን ድጋፍ ነው፣ የዞኑ ድጋፍ ያስፈልገናል። እኛ አሁን ብዙ ስፖርቶችን ለመወዳደር ልጆችን ለማሰልጠንም ብዙ አሁን በሱካር በሽታ በደም ግፊት የታመሙ እዚህ በጣም መጥቶ ብዙ አድቫንቴጅ ተለውጦ ነው የሄዱ ያሉት። በዚህ ሰዓት ላይ እኔም በራሴ በኩል የራሴ ያለውን ስፖርቶችንም በጣም ለወደፊት አሪፍ አስተሳሰብ አለኝ። አሪፍ ውጤት ለማምጣት ለዞኑ ሙከራ እያደረግኩ ነው የሚለው እና መጀመሪያ ለከፋ ዞን የመጀመሪያ በክብደት ብርቅ ማለት ብር ሜዳሊያ ያመጣሁት እኔ ነኝ። በሰውነት ቅርጽ ናስ ያመጣሁት እኔ ነኝ እና ጥሩ ነው ብዬ ገምታለሁ። ለዚህም ሁሉም አመራር ባለበት በኩል በያለባቸው ቢሮ ውስጥ እና ታሳቢ አድርጎ እውነተኛ በስራ ቢሰሩ ጥሩ ነው ብዬ ገምታለሁ። እነዚህ ጤና ተኮር ነው። ቅድም ስንሰራ የነበር ነው ውድድር ተኮር በታዳጊዎችና በወጣቶች እንዲሁም በጎልማሶች ላይ አተኩረን የምንሰራው በተለያየ በክብደት ማንሳትና በቦክስ አልፎም ከተለያየ ከአትሌቲክስ፣ ከእግር ኳስ፣ ከማርሻል አርትም የሚመጡ ሰዎች ያገናዘበ ነውና አዳራሽ የገነባ ነው። ሁሉም መጥቶ የተሻለ አቅምና አቋም አስተካክሎ የሚሄድበት አዳራሽ ነው የገነባ ነው። ያንን የሚያሟላ ስራ ነው እየሰራን ያለ ነው እና ከስነ ምግባር ጀምሮ ከእያንዳንዱ እንቅስቃሴ ጀምሮ
ጀምረን እየሰራን ያለነው ነገር ነው ያለው። አሁን ደግሞ እነዚህ መደበኛ ስራቸውን ጨርሰው ጤና ተኮር በሚል ጀመርናቸው ከአልባሌ ቦታ ከአልባሌ ሱስ ከተላላፊ በሽታዎች ከደም ብዛት ከስኳር አስም የወገብ ከነርቭ ጋር የተገናኙ ከእድሜ ጋር ከወሊድ ጋር ተቀምጦ ረጅም ሰዓት ስራ ላይ ከማሳለፍ ጀምሮ የሚመጡ በሽታዎችን ለመቋቋም ለመከላከል ህመም ያለባቸው ከህመማቸው ለማገገም ምርጫቸው አድርገው የመጡበት ያለው ነገር ነው ያለው። በማዕከሉ ለጤንነት ከሚሰሩ ሴቶች መካከል አንዳንድ ያነጋገርናቸው ስፖርት በመስራታቸው ብዙ ጥቅም እንዳገኙ ያብራራሉ። እዚህ መጥቼ በመስራቴ በጣም የሰውነቴ ቅልጥፍና እና ክብደቴም በጣም እየቀነሰ ነው እና በሳምንት አሁን እየሰራሁ ያለሁት ቀን በቀን ነው እየሰራሁት ያለሁት ለሁለት ሰዓት በየቀኑ ነው የምሰራው። አዎ ኪሎዬም ቀንሷል፣ ሰውነቴም ሪላክስ አድርጓል። እዚህ መጥቼ በመስራቴ ብዙ ነገር ነው የተጠቀምኩት። እዚህ መስራት ከጀመርኩ ኦልሞስት አመት ሊሞላኝ ነው። በጣም ከባድ ኪሎም ነበረኝ። በጣም ሰውነቴም በጣም ወፍራም ነበር። ጎንበስ ቀና ማለት አልችልም። ጫማ ማሰር ሁሉ እስከሚከብደኝ ድረስ አሁን በጣም ነው የተስተካከልኩት። የትንፋሽ ችግርም ነበር፣ ተስተካክሏል። እንደምታየው ገና ብዙ ቢቀርም ብዙ ለውጥ ተጠቅሜያለሁ። ሴትነት ከምንም እንደማያግድ የተናገሩት ሰልጣኞች ስፖርትን ለተለያየ አእምሮአዊና አካላዊ ጥቅም መስራት ያስፈልጋል ብለዋል። ስፖርት እንደዛ አላስብም። እኔም ይመስለኝ ነበረ። እኔም ያው ከሁለት ልጆች በኋላ ነው ወደ ስፖርት የገባሁት። እንደዛም ይመስል ነበር፣ ግን አይደለም። እናቶችም አባቶችም ህጻናትም ሴት ወንድ ሁሉ መስራት ያለበት ነው ብዬ ነው የተቀበልኩት። ይበልጥ እኮ እንደውም እንደ ኖርማል እኮ ስናይ የሀገራችን አትሌቲክሶች በብዛት ሴቶች ናቸውና ቢመጡ ሴቶች ቢሰሩ ጥሩ ነው። ምክንያቱም ስፖርት ለሴትም ለወንድም አይልም፣ ለሁለቱም የሚሆን ነገር ነው። ይበልጥ እንደውም ሴቶች መስራት አለባቸው። ምክንያቱም ወሊድ አለ፣ ብዙ ነገር ስላለ ቤት ውስጥ ያለው ጫናም ይሸከምላቸው። ስፖርት ቢሰሩ ጠንካራ ብርቱ፣ ብዙ ጥሩ ራዕይ ያላቸው አይምሯቸው እጅግ ሰፋ ያለ ይሆናል። መቶ መስራት አለባቸው ነው የምለው። ለብዙ ነገር ነው ስፖርት የሚጠቅመው፣ ለጤንነት እና ንቁ ለመሆን በተለይ ካልባለ ቦታም በተለይ ለወጣቶች በጣም ይጠቅማል። እንደዚሁም ለብዙ ሰዎች ነው የሚጠቅመው፣ ለብዙ ነገር ነው የሚጠቅመው። መቶ ስፖርት ይስሩ ላለው እና እንደውም ሴቶች በዚህ አጋጣሚ ተበራርተው መጥተው መስራት አለባቸው። እኛን አይተው ይመጣሉ ብዬ ተስፋ አደርጋለሁ። የጂምናስቲክ ስፖርት ስልጠና ማዕከል ባለቤትና አሰልጣኝ ኢንስትራክተር አብርሃም ስፖርትን ከልጅነት ጀምረው በፍቅር ሲሰሩ ማደጋቸው ለዚህ ስኬት እንዳበቃቸው ይናገራሉ። አይተ ከሆነ የጧት ፈረቃዎችን ከሸኘው በኋላ የራስን ትሬኒንግ እዚህ ሲሰራ እነሆና ረጅም ጊዜ የሚወስድብኝ አንድ ሰው ከማዘዝ በፊት ህመሙን ታመ ማየት አለብህ። በምን አይነት ጫና ምን አይነት ስሜት ሊፈጥር እንደሚችል ያንን መጀመሪያ ራሴ ላይ ነው። አዳዲስ ትሬኒንጎች ከአውሮፓ በብዛት ይላኩልኛል። እኔ ሰርቼ ስልክ የሚገረሙት አይነት ትሬኒንግም አለና ስፖርት ከልጅነቴ ነው የጀመርኩት። ለስፖርቱ የተከፈለ ዋጋ አለ። እኔ በስፖርቱ ያገኘሁት የማልረሳው ሁሉም በራሴ እንዲኮራ ስፖርቱን እንድወድ በስፖርቱ እንድደሰት ያደረጉ ብዙ ገጠመኞችም አሉኝ እና በዚህ ላይ አሁን እንደምታየው በጣም በስፖርቱ ጎበዝ ተብሎ በዞናችንም ይሁን ከሌላ
አካባቢ መጥቶ ቦንጋን የረገጡ ሰዎች አብጅምን ያውቃሉ። ከቦንጋ ህዝብ በተሻለ ቦንጋን የረገጡ እንግዶች ያውቃሉ። ምክንያቱም ብዙ ሰዎች ጓደኞች ቀድሞን በክልል ደረጃ ባለኝ ነገር የሚያውቁ ሰዎች ቀጥታ ይመጣሉ። ሁሉም አንተ ጋር በመስራታችን አብረን በመስራታችን ደስተኞች ነን ያሉ በማርሻል አርት ትላልቅ ቀበቶ ያላቸው ሰዎች ይመጣሉ። ራሳቸውን እዚህ አፕዴት ያደርጋሉ ያላቸውን ነገር። በእግር ኳስም የምናደንቃቸው በተለያየ በአትሌቲክስም የምናደንቃቸው ሰዎች በግል ይመጣሉ። ከዚህም ባለፈ የሚከታተሉ ትላልቅ ሰዎች በግልም ፍሪ ታይም በማስያዝ እየመጡ እየሰሩ ያሉበት ነገር ነው ያለው። ስፖርት እግዚአብሔር ከረዳኝ ከሀገርም አልፎ በዓለም አቀፍ ደረጃ ራሴን እንደማገኝ ሀገሬንም እንደማስጠራ ህልም አለኝ። ለማዕከሉ በእውቀት በገንዘብና በተለያየ ነገሮች ድጋፍ ላደረጉ ግለሰቦችና ባለድርሻ አካላት ምስጋናቸውን አቀርበዋል። እንደሚታወቀው ይህ አዳራሽ ሲገነባ በህብረተሰቡ ተሳትፎ እኔም ከማገኛት የአባትን ቤት ጭምር በማስያዝ የብድር ሁኔታዎችን ለማመቻቸት ይህ ግንባታ አይተ ከሆነ ሻወር ጭምር ያሟላ አዳራሽ ነውና ልብስ መቀየሪያ ያንዳንዱ ነገር ያሟላ ነው ግንባታው። እስከ 2 ሚሊዮን ብር ድረስ ጨርሶ ነውና ዛሬ እንደዚህ አምሮ እየሰራን ያለ ነው። ይሄ በግል ጥረትና አንድ ሰው ከ60 እስከ 70 ሺህ ከ10 ብር ከአንድ ቅጠል ቆርቆሮ ጀምሮ የቦንጋ ነዋሪ ደግፈው ነውና እዚህ ጋር እንዲደርስ ያደረጉ ብዙ ሰዎች አሉ። ስማቸውን ጠርቼ መጨረስ የማልችላቸው በግለሰብ በድርጅት ማኳያ ስራዬን ስለምወዱ በስራዬ ተጠቃሚዎች የሚሰጡት አስተያየት እነሱን በማነሳሳቱ ከዚህ በቀደም በዋንጫ በተለያዩ ነገሮች የማመጣው ውጤት በክልል ደረጃም በአገር አቀፍ ደረጃም እዚህ በማደርገው ነገር የሚያውቁ ሰዎች አንተ ብዙ እንዳንተ አይነት ሰዎች ይፈጠራሉ ዞናችን ውስጥ ግን ያመልጡናል፣ ይሄዳሉ፣ ሰው ሀገር ይሄዳሉ፣ ሌላ ቦታ ይሄዳሉ። ራሳቸውን ብቻ ይዘው ሲሄዱ እኛ ወደ ኋላ የቀረ ነው ያለ ነው። ስለዚህ እንዳንተ አይነት ሰው ከኛ ማምለጥ የለበትም። በገንዘብ እጥረት ከምላኳያ ባደረጉት ነገር ያደራሽ አሁን ያልኩትን ያክል ብር ጨርሶ እና እዚህ ጋር የደረሰው እና በግልም ባደረኩት ነገር እነዚህ ማህበራዊ ሚዲያዎችን በመጠቀም ያደረኩት ነገር አንድ ከአውሮፓ በቀደምለት አንተም በቦታው ተገኝተ ነበርና እስከዚህ ድረስ በመምጣት ስልጠናዎችን በመስጠት የትጥቅ ድጋፍ የገንዘብ ድጋፍ በማድረግ እዚህ ከፋን ዞን ላይ የአንድ ቦክስ ክለብ ለማቋቋም አብሮኝ የሰራ ነውና ያለው አሁንም በሚቀጥለው አመት መጀመሪያ አካባቢ በበቂ ተዘጋጅቶ ጓደኞቹ ጋር ቀን በቀን ስራዬን ይከታተላል። የቪዲዮ ትሬኒንጎችን ልክለታለውና በግል ያደረኩት ነገር ነውና ያለው ይህ ሁሉ የሆነው በግል ጥረት ኢቢኤስ ሲሰራ 3 ቀን ሳልተኛ አድሬ ያውቃለሁ። ማታ እነዚህ ሰዎችን አሰርቶ መሸኘት፣ ሁለተኛ ቀን ከሚሰሩ ባለሙያዎች ጋር ድንጋይ በመሸከም ማልሰራው ነገር የለምና እንዲህ ያደረግነው ዛሬ እንደዚህ አምሮ የሆነ ያለውና እኔ ለዚህ ሁሉ በእውነት በጣም እኔ አንዳንዴ ማመስገንም ከምትችለው በላይ ሊከብድ የሚችለው ነገር ምንድነው የቦንጋ ህብረተሰብ ነው። በቃ አንተ ብቻ ለኛ ኑርልን። የኛ ልጆች አንተ ጋር ሲሄዱ በስነ ምግባር በአካል በአእምሮ ልጆቻችንን እያገኘን ነው፣ እኛ ጤናችንን እያገኘን ነውና ታስፈልገናል። እኛ ካንተ አንዳንተ ነሶ ለማግኘት ረጅም ጊዜ ነው የሚወስድብን ከምላኳ የሚያደርጉልኝ ነገር እጅግ በጣም ከልቤ ነው ማመሰግነው። እነሱ ባይኖሩ ዛሬ 2 ሚሊዮን ብር ቀርቶ 20 ሺህ ብር ለአንድ ስፖርተኛ ከባድ ነው። እነዚህ ጋር ነፃ የሚሰራ ብዙ ሰው ነው ያለው እና ከዚህ አንፃር ያደረጉት ነገር እጅግ በጣም የሚያስመሰግን ነው። ሁለተኛ ከዚህ ከመንግስት ጋር ያለው ነገር ምንድነው? በትክክል ስፖርቱ ምን ደረጃ ላይ ነው ያለው? ማን ምን እየሰራ ነው? ምን ያክል ውጤት እያመጣ ነው? ምን ያክል ህዝብ ያስተዳደረ ነው? እየለወጠ ነው? እየቀየረ ነው? የሚል ነገር በትኩረት አለመከታተሎች አሉ። ከዚህ ቀደም በከተማ ስፖርት ዘርፍ ላይ የነበረው አቶ ድንቃዮ ገብረ ማርያም ያቅሙን ያክል ከውጭ ለሚመጣው እንግዶችም ጭምር አቀባበል በማድረግ የተለያዩ ነገሮችን በማድረግ ያቅሙን ያክል ያደረገ የነበረበት ነገር ነው ያለው። ግን ሆኖም ሁሉም ሰው እንደዚህ ነው ማለት አይቻልም። ከሚመሩ ሰዎች አሁን አብጂም አውሮፓ ድረስ ይታወቃል፣ አገር አቀፍ ይታወቃል።
ኢትዮጵያ ውስጥ ያሉ የሚገራርሙ ስፖርተኞች ቀን በቀን ኮሙኒኬት እናደርጋለን። ግን የት እንደሆነ የማያውቁ ሰዎች አሉና ግን እዚህ ውስጥ መጥቶ ምን ያክል ሰው እንደሚቀየር እስከ ጥቁር አንበሳ ድረስ ሄዶ መብት ያጣ ሰው ይመጣል። አንድ አባት እንደውም እዚህ ቤት ሲመጡ ምን አሉ፣ እኔ እድሜ ጨርሻለሁ ልጄ፣ ስላንተም ሰምቻለሁ፣ ግን ለልጆች ትንሽ እንዲኖር እርዳኝ ብሎ እግዚአብሔርን መረርቶ አሁን ያለው ስፖርት ምንድነው? ሳይንስን በተከተለ ሂሳብ ነው። አንድ ሰው ሲመጣ ምን አለው ምን የለውም እድሜውን ጤናውን ያማከለ ነው የሚሰጠው። ሁሉም ሰው 100 ሰው ቢመጣ 100 ሰው ተመሳሳይ የሚሰራው ነገር ይኖራል፣ 100 ሰው የተለያየ የሚሰራው ይኖራልና እድሜውን ስራውን የሚመጥን ነገሮች አሉ። በዚህ ላይ ምንድነው ሰዎች ሲመጡ እኔ በዚህ እድሜ እንደሰራለሁ እኔ በዚህ ከወሊድ ተነስቼ ብዙ ነገር ግን ለሁሉም ያማከለ በቀን ቢበዛ 6 ሰዓት ባርፍ ነውና ሌሊት 10 ተኩል ነው የምንነሳው። 11 ሰዓት ነው ትሬኒንግ የምንጀምረው። እስከዚህም ድረስ ነው ዋጋ የሚያስከፍል ነውና ጤና ተኮር ሲባል ከባዱ ነገር ምንድነው? እያንዳንዱ ሰው ጤናውን ፈልጎ ነው የሚመጣው። ጤናውን ፈልጎ ሲመጣ ጤናውን ማጣት የለበትም። በቢሮ ደረጃ በንግድም ደረጃ ስኬታማ የሚባሉ ሰዎች ይመጣሉ። ብዙ ሰው በስራቸው ያስተዳድራሉ። እነሱ በመጡ ቁጥር ለሰከንድም መተኛት ያለባቸውም ጉዳት ሊያጋጥማቸው ያገባም። ጉዳት ቢያጋጥማቸው ከእድሜ አኳያ ማገገም አቅማቸው በጣም ዝቅተኛ ስለሆነ ያንን ያማከለ ነገር ነው የምናደርገውና በዘርፉ ልክ እንደማንኛውም ስፖርት እንደ ዞን ውድድር ያለ መደረግና የዞን መንግስት ትኩረት ያለ መስጠት ለዚህ ዘርፉ ማነቆ የሆነ መምጣቱንና ውጤታማ ስራ እንዳይሰራ ማድረጉንም ጠቁመዋል። በዚህ በቢሮ ደረጃ መጥቶ ቢያዩ አሁን ለምሳሌ ዩኒቨርሲቲ በቂ የሆነ ማቴሪያል አለ። ይሄንን በማነጋገር በቂ የሆነ አዳራሽ ተገንብቶ ቢሆን እኔ 500 ሚሊዮን 600 ሲሆን ሰው በህመም አይሰቃየም። ብዙ የሚመሩን አካላቶች ያለ ረፍት ሳይት ላይ የሚንቀሳቀሱ አሉ። እነዚህ በማንቀሳቀስ ጤናቸውን በመጠበቅ በንግድም በውድድር መልክም ቢሆን የተሻለ ነገር ለዞናችን ማምጣት ይችላል። ምክንያቱም ሚሊዮንም የማያውቅ የውጭ ዜጋ ስራዬን በማየት ብቻ ነው እኔ አንተ መደገፍ አለብኝ ከጎኒ መሆን አለብኝ ከከፋ ተወዳዳሪ መውጣት አለበት የሚል ገንዘቡን እውቀቱን ያካፈለ ያለውና ግን ወደኛ ስንመጣ ምን ላይ እንዳለን አለማየት ተከታትሎ ድጋፍ ውስንነት ሰዎች ስላሉ እነዚህ ማቴሪያል ከዩኒቨርሲቲ ጋር በመነጋገር በግልም ባለሀብቶችን በማነጋገር የሚሆን ባለው ነገር ብረዱኝ ብዙ ሰዎችን መቀየር እችላለሁ። የኔ መነሻ ለብዙ ታዳጊ ወጣቶች ምሳሌ ሊሆን የሚችል ነውና ለወደፊት በሰፊው የማብራራው ነገር ይኖራል። ይህንን በተመለከተ መጥቶ ቢያዩ የዞን አመራሮች የከተማ አመራሮች ይህንን መጥቶ ቢያዩ እዚህ ጋር የሚሰራውን ህብረተሰብ ቢያበረታቱ መድረኮችን ቢያመቻቹልኝ ብዙ ሰዎችን መቀየር እችላለሁና ድጋፍና ትኩረት ቢሰጠኝ እኔም ባለኝ ነገር ስራዬ መስራት እችላለሁ። ግን ብዙ ጊዜ ብዙ ጥሪዎች ይመጡልኛል። ያ ከውጭ ስመጣ አይቶኝ ነው ብዙ ቻንሶች ይኖራሉ። በአገር አቀፍ ደረጃም ቢሆን ሰው አሁን ከሆስፒታል በማይተናነስ ከሆስፒታል ወደዚህ በሚታዘዝበት ሰዓት ላይ በግለሰብም ደረጃ እንውሰድ የሚሉ ሰዎች አሉና ግን እዚህ ያለውን ማህበረሰብ ይሄን ያክል የሚደግፈኝ የሚወደኝ ጥዬ መሄድ አልፈልግምና ከጎኔ ቢሆኑና ብዙ ሰዎችን ብታደግና ቢያግዝ ደስ ይለኛል ብዬ ነው ማሳሰብ የሚወደው። እንደ ዞን በተለያዩ ስፖርት አይነቶች ተደራጅተው ወደ ስራ የገቡ ስፖርተኞችን የአሰልጣኝነትና የተለያዩ ድጋፍና ክትትል ስራዎች የተሰሩ መሆኑን የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ያሳወቀው። በዞናችን ስር የተለያዩ ስልጠና ቦታዎች አሉ። በ17ቱ መዋቅር በተለያዩ የስፖርት አይነቶች እንግዲህ በቦንጋ ከተማ ውስጥ የሚሰጥ አንዱ የስልጠና ጣቢያ ነው። ይህ ስልጠና ጣቢያ እንግዲህ በእኛ በኩል ስልጠናው በአግባቡ ሳይንሳዊ በሆነ መልኩ እንዲሰጥ እንግዲህ አሰልጣኙ ስልጠና እንዲወስድ ተደርጓል። ቀጣይም የተለያዩ ደረጃ የሚያሳድጉ ስልጠናዎች እንደ ዞንም ሆነ እንደ ክልል ሲመጣ እነዚህ ለህብረተሰቡ የሚያገለግሉ አሰልጣኞች ቅድሚያ እድል ነው የሚሰጣቸው። እንደ ክትትልና ድጋፍም በከተማ መዋቅር ስር ነው ያለው። ከተማ መዋቅሩ ይከታተላል። በተጨማሪ እኛም ከተማው ጋር ግንኙነት እያደረግን ያለውን እንቅስቃሴ እንከታተላለን። እስካሁን ባለው እንግዲህ ጥሩ ስልጠና እየሰጡ ያለ የስልጠና ጣቢያ መሆኑን ነው ካለን መረጃ የምንረዳው።
የመምሪያው ስፖርት ተሳትፎና ውድድር ስራ ሂደት በበኩሉ እንደ ሌሎች የጂምናስቲክ ውድድርን ለማድረግ በዞን ውስጥ ያሉ ስፖርተኞችና የስልጠና ማዕከላት ቁጥር ማነስ አስቸጋሪ መሆኑን አስተባባሪው ይገልጻል። ሳይታሰብ ቀርቶ አይደለም። ምክንያቱም እኛ ተግባራችን ነው እንደ ዞንም ሆነ እንደ ሀገር በአጠቃላይ የስፖርት አይነቶች ስልጠናዎች ይደረጋሉ፣ ውድድሮች ይደረጋሉ። በዚህ ነው ተተኪ ትውልድን ማፍራት የሚቻለው። ነገር ግን በአካባቢያችን ሲታይ አንዳንድ የስፖርት አይነቶች ላይ ብዙ የስልጠና እንትኖች የሉም። አሁን 17 እንደ ዞን የምናወዳድረው በ17ቱ መዋቅር ስር ያሉትን ነው። 17ቱ መዋቅር ላይ ስንሄድ በአንዳንድ የስፖርት አይነቶች ላይ ያለው ውስን ቦታ አሁን ቦንጋ ብቻ ያሉ የስፖርት አይነቶች አሉ። እነዚህን የምናወዳድርበት በሌላ አካባቢ ላይ የሚከፈትበትን ሁኔታ ነው ለማመቻቸት እኛ ጥረት እያደረግን ያለ ነው። ለምሳሌ አርቲስቲክ ጂምናስቲክስም መውሰድ ይቻላል። ሌላም የስፖርት አይነቶች አሉ። አሁን ብስክሌትም መውሰድ ይቻላል። ሌላም አሉ። በቦንጋ ከተማ ለብቻ የሚደረጉ እነዚህ የስልጠና ጣቢያዎች በሌሎች ከተሞችም ቢከፈቱ ውድድር ለማድረግ ይቻላል። እኛ ሳናስብ ቀርተን ሳይሆን ውድድር ለማድረግ የተወዳዳሪ አንድ ጣቢያ ብቻ መኖር ነው ትንሽ እያስቸገረን ያለንና ዋናው የመጀመሪያው ተግባራችን እንግዲህ የስልጠና ጣቢያዎችን ለማስፋት እኛም አሁን ፕሮጀክቱን በብስክሌትም ሆነ በተለያየ ፕሮጀክቶችን ቀርጸን እየተንቀሳቀስን ነው ያለ ነው። ከበጀት ጋር የሚያያዝ ነገር ነው። በጀቶችን የምናገኝ ከሆነ አንዳንድ የስልጠና ጣቢያዎችን ለመክፈት እንደ ዞን አሳበዋለን ማለት ነው። ከሚመለከተው አካል ጋር በመሆኑ ውድድር ማዘጋጀት፣ ድጋፍና ክትትል ስራዎች ተጠናክረው በቀጣይ እንደሚቀጥሉ አስተባባሪው ያስረዳል። ውድ ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው ዝግጅት የተከታተላችሁትን ይመስል ነበር። በሌላ ቀን በሌላ ርዕስ እስክንገናኝ መልካም ቆይታን ተመኘን። ሰላም።